በቀን ስንቴ ነው የምትበላ? ሲርበኝ እንጂ ቁርስ ምሳ እራት የለም። ሲርበኝ እ ሲርበኝ ከራበህ ብላ ነው፣ ከጠማህ ጠጣ ነው እንጂ ዝም ብለህ ይሄ የአመጋገብ ስርዓት ራሱ የአንጀትን ጤና ማወክ ነው። የአንጀት ጤናማነት የሚጠበቀው ፋስቲንግ ነው አንደኛው። እሺ አንጀትን ጤናማ ጾም ነው። አንጀት ጤናማ ሆኖ እንዲቀጥል አላስፈላጊ ባክቴሪያዎች ምግብ ካላገኙ ስለሚሞቱ ጾም ትልቁ። አሁን ፋስቲንግ እያልን የኒውትሪሽን ባለሙያዎች በአመጋገብ ስርዓት ጾምን የሚያካትቱ ለዛ በቀን 4 ከራበኝ 4 ሊብላ አይርብህም አይርብህም። በቂ የሆነ ነገር ለሰውነት ከሰጠሁ ከአንዴም በላይ ልትቆይ ትችላል። ቁርስ እራት ነው አይደል የሚታወቀው። በኋላ መቆያ ተብሎ መክሰስ ሊመጣ ይችላል። ግን ጧት ትበላለህ። የገበሬ ልጅ ስለሆንኩ የገበሬ አመጋገብ ነው የምጠቀም። ብዙ ጊዜ እራት ብሉ ይባላል። ብዙ ጊዜ ስጾም እራት አገኛል። ብዙ ጊዜ ግን ምንድነው እራት አትብሉ? 12 ሰዓት ነው እራት የምትበላው። እስከ ምሽቱ 4 ሰዓት ትቆያለህ። እንቅስቃሴ አለ። እዛ በቂ ረፍት ሰውነት ያገኛል። እኔ እንዲሁም ይሄ ነው የሚሰራ። ሜትር ከ85 ነው ቁመቴ፣ 75 ነው ክብደቴ። ይሄ የአመጋገብ ስርዓት እስካለኝ ይሄው የሰውነት ስትራክቸሬ እስካሁን ተዛብቶ አያውቅም። የክብደት ለውጥም የለም። ለ20 ዓመት ቦዲ ማሱን ካሰላኸው ትክክለኛ ሆኖ ነው የምታገኘው። በቁመቴ ሰውነቴ ልክ ነው። 12 ሰዓት ላይ ብዙ ጊዜ 12 ሰዓት 11 ሰዓት 11 ሰዓት ወደ ቤት ስለምትሄድ እዛ ሰዓት ላይ ምግብ ታገኛለህ። እስከ 4 እስከ 3 ሰዓት ደግሞ ትቆያለህ። ከዛም ሌሎች ነገሮች ካሉ ልዘገይ ስለምችል እንቅስቃሴዎች ይኖራሉ። ከዛ በኋላ ሰውነት በቂ ረፍታል። ይሄ ተጠንቶበት ሳይሆን አንዱ የህይወት ስርዓቴ ስለሆነ ነው አጥንቼበት። ግን አለ በቀን ስንቴ ነው የምትበላ? ሲርበኝ እንጂ ቁርስ ምሳ እራት የለም። ሲርበኝ ከራበህ ብላ ነው፣ ከጠማህ ጠጣ ነው እንጂ ዝም ብለህ ይሄ የአመጋገብ ስርዓት ራሱ የአንጀትን ጤና ማወክ ነው። የአንጀት ጤናማነት የሚጠበቀው ፋስቲንግ ነው አንደኛው። እሺ አንጀትን ጤናማ ጾም ነው። አንጀት ጤናማ ሆኖ እንዲቀጥል አላስፈላጊ ባክቴሪያዎች ምግብ ካላገኙ ስለሚሞቱ ጾም ትልቁ። አሁን ፋስቲንግ እያልን የኒውትሪሽን ባለሙያዎች በአመጋገብ ስርዓት ጾምን የሚያካትቱ ለዛ በቀን 4 ከራበኝ 4 ሊብላ አይርብህም አይርብህም። በቂ የሆነ ነገር ለሰውነት ከሰጠሁ አንዴ